ወንድ ኮንክ አዳምጠኝ። አሁን ከምነግር ነገሮች ካራቅ እመነኝ፣ ህይወት ይበላሻል፣ ይመሰቃቀላል። አንደኛው መጥፎ ሱስ። አዝናለሁ ግን ወንድሜ፣ ወንድ እስከሆንክ ድረስ የሆነ ሱስ ይኖርብሃል። ግን ወንድሜ ያንን ሱስ ከህይወት እስካላስወጣውና እስካላስወገድከው ድረስ እድሜ ልክህን አብሮ ይኖራል። ስለዚህ ያንን ሱስ አስወግደው ከህይወት። 2 ከማይሆኑ ሰዎች ጋር መሆንን አቁም። አንተን የማያከብሩ ከሆነ፣ ዓላማን የማይደግፉ ከሆነ፣ አንተን የማያከብሩ ከሆነ ከነሱ አጠገብ ጥፋ። እነሱን ከህይወት ከት አርገ አስወጣቸው፣ አስወግዳቸው። 3ኛው ከማታፈቅር ሴት። ይህንን ነገር ደጋግሜ ነገር አለው። እማትወድ ልጅ ወይ ደግሞ እማታፈቅር ልጅ ያንተ ልታረጋት አትችልም። ኢቭን ገንዘብ ቢኖር ራሱ ያንተ ልታረጋት አትችልም። በገንዘብ ልትገዛት ትችላለህ፣ ግን ማንነቷን አትገዛው። ስለዚህ የማትወድ ከሆነ የማታፈቅር ከሆነ እሷ ላይ ተስፋ ቁረጥ። ምክንያቱም እዚህ ምድር ላይ በጣም ብዙ ሴቶች አሉ፣ አንተን የሚወዱ የሚያፈቅሩ የሚያከብሩ። እነዛን ሴቶች እንዳታጣቸው። 4ኛው ራስን አትዋሽ። ብዙ ጊዜ ትናገራለህ የሆነ ነገር እንደምትጀምር የሆነ ነገር እንደምታደርግ፣ ነገር ግን አሁን የት ነው ያለው? ራስን ዋሽተህ የማይሆን ቦታ ላይ ነው ያለው። ስለዚህ ራስን መዋሸትን አቁምና ያሰብከውን ለራስህ የነገርከውን ነገር አርገው ተግብረው። 5ኛው ይህንን ቻናል ፎሎ ባለማድረግ ትጸጸታለህ። ምክንያቱም እንደዚህ አይነት ጠቃሚ ቪዲዮዎችን አታገኙም። በተጨማሪም ይህንን ቪዲዮ ቼክ አድርገው፣ አዲስ ቪዲዮ ነው።